ኢትዮጵያ የትራምፕ አድሚኒስትሬሽን ውስጥ ከሚታገዱት አዲስ 36 ሀገራቶች ውስጥ እንግዲህ አንዷ ልትሆን ዳር ላይ የደረሰች ይመስላል። ትላንትናው ዕለት የትራምፕ አድሚኒስትሬሽን በአዲስ ሁኔታ እንደገና 36 ሀገራቶችን ደግሞ ባን ለማድረግ ወደ አሜሪካን እንዳይጓዙ ለመዝጋት እንግዲህ እቅዱ ቀርቧል ማለት ነው። በሁለት ወር ጊዜ ውስጥ ይሄ ነገር ተግባራዊ ሊሆን ይችላል። ነገር ግን ከ36ቱ ሀገራቶች ውስጥ በሬድ ካታጎሪ፣ በኦሬንጅ እና በቢጫ ካታጎሪ ተከፋፍለዋል እነዚህ ሀገራቶች። ኢትዮጵያ ያለችው እንግዲህ በየሎ ወይም ደግሞ በመጨረሻ ደረጃ ላይ ባለው ካታጎሪ ውስጥ ነው ማለት ነው። ከነዚህ 25 ሀገራቶች ውስጥ የሚጠበቅባቸውን የኢሚግሬሽንና የሴፍቲ ሬጉሌሽኖችን ለመፈጸም ፈቃደኛ ከሆኑ ግን ይሄ ትራቭል ባን እንደማይመለከታቸው ተናግረዋል ማለት ነው። ኦኬ፣ ወደ ትራቭል ባን ውስጥ እንዳንገባ ሊያደርጉን ከሚችሉት ነገሮች ውስጥ አንደኛው እያንዳንዱ አገራቶች የዜጎቻቸውን የሲቪል አይዲ ወይም ደግሞ ማንነታቸውን በደንብ ትራክ ማድረግ የሚያስችል መከታተያ መታወቂያ ሊሰጧቸው እንደሚገባ which means እንግዲህ ኢትዮጵያ ውስጥ በአሁኑ ሰዓት እየሰጠን ያለው እንግዲህ የፋይዳ መታወቂያ ይህንን መልስ የሚሰጥ ይሆናል ብዬ አስባለሁኝ። ሁለተኛ ደግሞ ዲፖርት የሚደረጉ ዜጎቿን ኢትዮጵያ መንግስት ለመቀበል ፈቃደኛ መሆን፣ ነገር ግን ይሄ ዜጎቿን ብቻ ሳይሆን ከሰርድ ናሽናሊቲ ከሌላ አገር ዜጎችም የሚመጡ ዲፖርት የሚደረጉ ዜጎችም ቢኖሩ መንግስት ለመቀበል ፈቃደኛ እንደሚሆን የሚገልጽ ማለት ነው። እንደዚሁም በቀጣይ ደግሞ የተቀመጠው አንቲሴሜቲክ ወይም ደግሞ አንታይ አሜሪካን አክቲቪቲዎች የሚካሄዱበት እንቅስቃሴዎች በዜጎቻቸው እንዳይደረጉ ማድረግ፣ መከላከል፣ ሲኖሩም ደግሞ መረጃውን መስጠት ይሆናል። እንግዲህ እነዚህ ነገሮች መንግስት ሊተባበር የሚችል ከሆነ በተሰጠው 60 ቀናት ውስጥ እነዚህ ነገሮች እንግዲህ መፈረምና መስማማት ይኖርበታል ማለት ነው። አለበለዚያ ግን ከ60 ቀን በኋላ which means ከኦገስት 14 በኋላ በሚወጣው እንግዲህ የመጨረሻ ውሳኔ ኢትዮጵያ እንግዲህ ከሚካተቱት 36 አዲስ ትራቭል ባን ውስጥ ከሚገቡ አገሮች ውስጥ አንዷ ትሆናለች ማለት ነው። እንግዲህ በዚህ ወቅት እጃችሁ ላይ ክፍት ቪዛ ያላችሁ ሰዎች ወደ አሜሪካን ሀገር መጓዝ እስካሁን ይቻላል። ቪዛ ሪስትሪክሽን ገና አልተደረገም። እንደዚሁም ደግሞ ቀጠሮ ያላችሁ ሰዎች እስካሁን ቀጠሮቻችሁ አፖይንትመንት ላይ ስኬጁል የማድረግ አክሰሱን እስካሁን ድረስ አልከለከለንም ማለት ነው። ስለዚህ ለመጓዝ የተዘጋጃችሁ ሰዎች እስከ ኦገስት 14 ባለው ሂደት ውስጥ እንግዲህ ማንም ሰው መንቀሳቀስ፣ መጓዝ፣ ቤተሰብ መጠየቅ፣ መውጣት መግባት ይችላል ማለት ነው። እስከ ኦገስት 14 እንግዲህ የሚሆነውን ሂደት ደግሞ በመመልከት በቀጣይ የሚሰጡ ውሳኔዎችን ለእናንተ የምናቀርብ ይሆናል ማለት ነው። ዊሊ ፍሮም ዊሊ ኢትዮጵያ። መልካም ቀን።